በየቀኑ ከ5 ሚሊዮን በላይ ሰዎች በዚች ከተማ ይኖራሉ። አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ዲፕሎማሲ ልብ። ነገር ግን ይህች ከተማ ከመንገዶቿና ከህንፃዎቿ በላይ ታሪክ አላት። የማን መሬት ነበረች? ለምን ተመሰረተች? ፊንፊኔና አዲስ አበባ የሚሉት ስሞች ምን ታሪክ ይዘዋል? እነዚህ ጥያቄዎች ዛሬም ድረስ በኢትዮጵያ ፖለቲካ ውስጥ የሚያከራክሩ ጉዳዮች ናቸው። ሰብስክራይብ እያደረጉ አብሮን ይቆዩ። ከ1886 በፊት ምን ነበር? 1886 አዲስ አበባ ከመመስረቷ በፊት ይህ አካባቢ ባዶ መሬት አልነበረም። በታሪክ ጥናቶች መሰረት በአካባቢው የተለያዩ ማህበረሰቦች ይኖሩ ነበር። በተለይም በኋለኛው ዘመን የኦሮሞ ማህበረሰብ በእርሻ፣ በእንስሳት እርባታና በሙቅ ውሃ ምንጮች ዙሪያ ይጠቀሙ እንደነበር ይነገራል። በሌላ በኩል አንዳንድ የታሪክ ጸሐፊዎች ይህ አካባቢ በተለያዩ ዘመናት የተለያዩ ቡድኖች የተጠቀሙበት ቀጠና እንጂ በአንድ ብሔር ብቻ የተያዘ አልነበረም ይላሉ። ይህም ልዩነት የዛሬውን የታሪክ ክርክር እንዲወለድ አድርጓል። ምኒልክ ለምን ይህን ቦታ መረጠ? በ19ኛው ክፍለ ዘመን ንጉስ ምኒልክ ዳግማዊ ከእንጦጦ የሚመራ መንግስት ነበራቸው። ነገር ግን እንጦጦ በጣም ቀዝቃዛ ስለነበር የማገዶ እጥረት ነበረበት እና ለሚያድግ መንግስት በቂ ቦታ አልነበረም። ከተራራው በታች ያለው ሜዳ ግን የተለየ ነበር። ሙቅ ውሃ ምንጮች ነበሩ፣ ውሃ በብዛት ነበር፣ የግንባታ ቦታ ነበር፣ የንግድ ስፍራዎችን ለመቆጣጠር ምቹ ስፍራ ነበር። እነዚህ ምክንያቶች በታሪክ ምንጮች ውስጥ በተደጋጋሚ ይጠቀሳሉ። ነገር ግን ከተማዋ ከተመሰረተች በኋላ የመሬት ባለቤትነት ጥያቄ እንዴት ተጀመረ? ማን ተጠቀመ? ማንስ ተጎዳ? አብራችሁን ቆዩ። ማንኛውም ዋና ከተማ ሲመሰረት የመሬት ባለቤትነት ጥያቄ ይነሳል። የአዲስ አበባ ከተማም ከዚህ የተለየ አልነበረም። ከ1886 በኋላ በዚህ አካባቢ የመሬት ባለቤትነት፣ የስልጣን፣ የአደረጃጀትና የህዝብ አኗኗር በፍጥነት ተለወጠ። ነገር ግን ይህ ለሁሉም ተመሳሳይ ትርጉም አልነበረውም። በ19ኛው ክፍለ ዘመን መጨረሻ ንጉስ ምኒልክ ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ በሚስፋፋበት ወቅት ዘመናዊ የኢትዮጵያ ድንበሮችን መሰረት አስቀመጠ። ይህን ሂደት በተመለከተ ሁለት ዋና የታሪክ ትርጓሜዎች አሉ። የመጀመሪያው አንዳንድ የታሪክ ጸሐፊዎች ይህን ሂደት የዘመናዊ ኢትዮጵያ ግንባታ በማለት ይገልጻሉ። እንደነሱ አመለካከት የተለያዩ ግዛቶች በአንድ ማዕከላዊ መንግስት ስር ተደራጁ። በሌላ በኩል ብዙ የኦሮሞና የሌሎች ብሔሮች ምሁራን ይህን ወታደራዊ ድል፣ የመሬት ወረራና የአካባቢን ስርዓት ማፍረስ እንደነበር ይተረጉማሉ። እነዚህ ሁለት አመለካከቶች እስከዛሬ ድረስ በአካዳሚክና በፖለቲካዊ ውይይት ውስጥ ቀጥለዋል። አዲስ አበባ እንዴት ተስፋፋ? ከተማዋ ስታድግ መሬት ለወታደሮች፣ ለመንግስት ባለስልጣናት፣ ለቤተ ክርስቲያንና ለአዳዲስ ሰፋሪዎች ተሰጠ። በዚህ ሂደት አንዳንድ ነባር ነዋሪዎች ቦታ እንዲቀይሩ ተደረገ። ይሁን እንጂ የተፈናቀሉት ሰዎች ቁጥር፣ የተፈጸመበት ሁኔታና ስፋቱ ላይ በምሁራን መካከል ሙሉ በሙሉ ስምምነት የለም። በዚህ ምክንያት ታሪኩ ዛሬም የምርምርና የክርክር ርዕስ ሆኖ ቀጥሏል። ብዙ ሰዎች ይህ ከ100 ዓመት በፊት የነበረ ታሪክ ነው ብለው ያስባሉ። ነገር ግን ይህ ታሪክ በህግ፣ በፖለቲካና በማንነት ጥያቄዎች ውስጥ ተጽዕኖ አለው። የ1995ቱ ህገ መንግስት አዲስ አበባን የፌዴራል ዋና ከተማ አድርጎ በተመሳሳይ ጊዜ የኦሮሚያም ልዩ ጥቅም መኖሩን ይጠቅሳል። ነገር ግን ይህ ልዩ ጥቅም በተግባር እንዴት መፈጸም እንዳለበት ለዓመታት የፖለቲካ ክርክር ሆኖ ቆይቷል። በሚቀጥለው ክፍል ከአዲስ አበባ ወደ ጣሊያን ወረራና የኃይለ ሥላሴ ዘመን እንጓዛለን። ይህ ሚስተር ናው ሚዲያ ነው። ሰብስክራይብ፣ ላይክ ማድረጉን አይርሱ። መልካም ቆይታ።